ጤና ይስጥልኝ። ዛሬ በአዲስ አበባ የንግድ ማዕከል በሆነችው መገናኛ ላይ የሚገርም ድንቅ የንግድ ሱቅ ይዘንላችሁ ቀርበናል። መገናኛ ማለት በቀን በመቶ ሺዎች የሚቆጠሩ ሰዎች የሚመላለሱበት የትራንስፖርት መገናኛና የገበያ መዳረሻ ነው። እዚህ አካባቢ ሱቅ መግዛት ማለት ዝም ብሎ የንግድ መጀመር ሳይሆን የቆመ ገቢ ማምጫ ማሽን መገንባት ማለት ነው። እነዚህ የንግድ ማዕከላቶች ውስጥ ምን ያካትታሉ የሚለውን ስናይ በውስጡም ባንኮች፣ የንግድ ሱቆች፣ ካፌ፣ ጎካርት፣ ሬስቶራንት፣ ጌም ዞን፣ ጂም፣ ጁስ ባሮችን አንድ ላይ ያካተተ ሲሆን ቦታውም የሚገኘው ከእስራኤል ኤምባሲ ፊት ለፊት ሲሆን እንዲሁም ደግሞ በባቡሩም ሳይድ መግቢያ ይኖረዋል። እነዚህ ንግድ ሱቆች ላይ ከ11 ካሬ ጀምሮ ለሽያጭ አውጥተን ይሎታል። መገናኛ ላይ ሱቅ መግዛት የሚያስገኘው 5 ጥቅሞች። አንደኛ፣ ከፍተኛ የደንበኛ ፍሰት። መገናኛ የአዲስ አበባ የልብ ትርታ ነው። ሱቁ ደንበኛ ፍለጋ አይወጣም፣ ደንበኛ ራሱ በደጃፉ ያልፋል። ሁለተኛ፣ ፈጣን የዋጋ እድገት። በመገናኛ ዙሪያ ያሉ ሱቆች በየአመቱ በከፍተኛ ዋጋ ይጨምራሉ። ዛሬ የገዙት ሱቅ በሚቀጥለው አመት ትልቅ ዋጋ የሚያስገኝ ንብረት ይሆንልዎታል። ሶስተኛ፣ አስተማማኝ የኪራይ ገቢ። ራሳችሁ ባትነግዱበት እንኳን ሱቁን በቀላሉ በከፍተኛ ዋጋ ማከራየት ትችላላችሁ። በመገናኛ ሱቅ ተከራይ አያጣም። አራተኛ፣ የተሟላ የመሰረተ ልማት። ባቡር፣ ታክሲ፣ ባንኮች እና ደግሞ ትላልቅ የንግድ ማዕከላቶች በአቅራቢያቸው በመኖራቸው ለንግድ ስኬቶ ዋስትና ናቸው። አምስተኛና የመጨረሻው ነገር ሁለገብ አገልግሎት። ይህ ሱቅ ለችርቻሮ የንግድ ብቻ ሳይሆን እንደ ማሳያ ክፍልም ወይንም እንደ ዋና የንግድ ቢሮ ሊያገለግል የሚችል ስሌታዊ ቦታ ላይ ይገኛል። ታዲያ እዚህ የንግድ ማዕከል ላይ ከ3 ሚሊዮን ብር ሙሉ ክፍያ ጀምሮ እንዲሁም ደግሞ በቅድመ ክፍያ ከ30% ጀምሮ ለሽያጭ አውጥተንልዎታል። ይህ እድል በቀላሉ የሚገኝ አይደለም። መገናኛ ላይ ሱቅ መግዛት ማለት ለወደፊት ህይወቶ ትልቅ ኢንቨስትመንት ነው። ጊዜው አሁን ነው። ሱቁን በአካል መጥተው ማየት እንዲሁም ደግሞ ቀጠሮ ማስያዝ የሚፈልጉ ከሆነ ከስር በማስቀምጠው ስልክ ይደውሉልን። ይህንን ቪዲዮ ለወዳጅ ለዘመዶ በማጋራት ይህ እድል እንዳያመልጣቸው ያድርጉ። እናመሰግናለን።